ሰላም ውድ ተከታታዮቻችን፣ ዛሬም እንደተለመደው አሪፍ የህንድ ፊልም ይዘንላችሁ መጥተናል። ከመጀመራችን በፊት ግን እስካሁን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ በማድረግ ቪዲዮ ከተመቻችሁም ደግሞ ላይክ ማድረግ እንዳረሱ። የዛሬው ታሪካችን የሚጀምረው ድሮ ህንድ ለብዙ ክፍፍሎች በተዳረገችበትና ብሪታንያ መታ ትልቅ ክፍሏን በተቆጣጠረችበት ጊዜ ነው። በመጨረሻም በጽናት ወደ ተከላከላቸው ወደ ራፑር ከተማ እንሄዳለን። እናም ገዢዋን ሚርዛንን እናገኘዋለን። ልጁን ዘፈራን እንዴት መሬቷን መከላከል እንደምትችል ሲያስተምራት ልክ እንደ አባቷ ታላቅ ንግስት እንድትወጣ ነበር። አባቷ በፍትሃዊነቱ የሚታወቅና ሰው ሁሉ የሚወደው ነበር። አዝላም የሚባል አንድ ወንድ ልጅ ብቻ እንዳለው እንረዳለን። እናም ዘበኛው ልክ እንደ ልጁ አድርጎ የሚወደው አዛድ ይባላል። ሚስቱ ልጁን ከአዛድ ጋር ወደ አንድ ተልእኮ ስለላከውና እስካሁንም ስላልተመለሱ ትወቅሰዋለች። ምንም እንኳን አዛድ ታላቅ ታዋቂ እንደሆነ ብታውቅም አዝላም ግን ገና ደካማ ልጅ ነበር። ሚርዛ በልበ ሙሉነት ሚስቱን ትከሻዋን ያዝ ያደርጋትና ይህ ልጄ ነው፣ ልክ እንደ አባቱ ደፋር ላደርገው ይገባል፣ በእሱ ላይ ልቤ እንዲያርፍ ይላታል። ሚርዛ ወደ ጦር መኮንኖቹ እየተራመደም ይመጣል። መልሱ ሲዘገይ ወደ ሰዎቹ ወርዶ እንዲህ ይላቸዋል። ልጆቹ ከላኳቸው ተልእኮ አልተመለሱም። ከጎረቤታችን ግዛት ድጋፍ እንዲያመጡ ፈልጌ ነበር፣ ግን ዘገዩ። ስለዚህ ጠዋት ሙሉ ሰራዊት አዘጋጅተን ነገሩ ምን እንደሆነ ለማየት እንሄዳለን። አንደኛው ሰው ተዋው መሬ ና እኔ ጋር ነገሩ ምን እንደሆነ እኔ ይለዋል። ሁለቱም በፍጥነት ወደ ውጭ ይወጣሉ። እናም የእንግሊዙ አዛዥ ከላይቭ ከወታደሮቹ ጋር እየመጣ ያገኘዋል። አብሮ ለመነጋገርም ይቀመጣሉ። በሚርዛ አይኖች ውስጥ ግን ጥላቻ በግልጽ ይነበብ ነበር። ምክንያቱም ያኛው የመጣው የግዛቱን አገዛዝ ለመደራደር ነበር። እንደተለመደው እምቢ ሲል ክላይቭ የልጁ የአዝላም የነበረን አንድ መጽሐፍ ያወጣና የጻፏቸው ጥቂት የቅኔ ስንኞችን ያነብለታል። ሚርዛ በድንጋጤና በቁጣ ከመቀመጫው ተነስቶ ሰይፉን አውጥቶ በሞት ይዝትበታል። ምክንያቱም በእርግጠኝነት ልጁን እንደገደለው ስላወቀ። ያኛው ግን እስኪ ተረጋጋ፣ ሁሉም ነገር ይፈታል፣ እስኪ ወደታች ተመልከት ይለዋል። ሲመለከት ልጁ አዝላም በህይወት እንዳለና አሁን በትልቅ መድፍ እንደተያያዙ ያያል። ስለዚህ ለክላይቭ እጅ ከመስጠት ውጪ ሌላ አማራጭ አልኖረውም። የግዛቱን ስልጣን መልቀቂያም ይፈርምለታል። የእንግሊዝ ወታደሮች የሚርዛን ሰራዊት ትጥቅ ሲያስፈቱና ሲያስሯቸው ይታያል። ሚርዛም የፈለከውን ውሰድ፣ ልጄን ግን ልቀቅልኝ ይለዋል። ክላይቭም በደስታ ካይኔ ላይ ይህንና ለሰዎቹ መድፉን እንዲያቃጥሉት ትዕዛዝ ይሰጣል። አዝላም በጣም በሚያሳቅቅ ሁኔታ ይሞታል። ይህ ደግሞ አባቱን ያሳብደዋል። ሰይፉን መዞም ሊወጋ ይነሳል። ነገር ግን የክላይቭ ሰዎች ተዘጋጅተው ስለነበር በሚስቱ ላይ ተኩሰው ይገድሏታል። ክላይቭ ሽጉጡን ወደ ሚርዛ ደረት አነጣጥሮ ይተኩሳል። ሚርዛም ለመቃወም ይሞክራል። ነገር ግን የክላይቭ ጥይት ልቡ ላይ ያርፋል። ማንቀሳቀስ አቅቶት በፊቱ ይወድቃል። ይህንን ያየችው ልጁ ዘፈራ ነበረች። እየጮኸች ክላይቭን ለመግደል ሰይፉን ለማንሳት ትሞክራለች። ነገር ግን እንዳጋጣሚ ሆኖ አችልም ነበር። ስለዚህ ሊገድላት ሽጉጡን ፊቷ ላይ ያነጣጥርባታል። በዚያች ቅስፈት ጀግናው አዛድ ይደርሳል። የመጀመሪያዎቹን ሁለት ሰዎች በሰይፉ ይገላል። መሳሪያውን አውጥቶም ክላይቭ ከመግደሏ በፊት ሽጉጡን ከእጁ ላይ ያስጥለዋል። ወታደሮቹ እሱን ሲያዩት አዛዣቸው ስለተመለሰ ይበረታታሉ። በእንግሊዞች ላይ ማጥቃት ይጀምራሉ። ትንሿ ልጅ ዘፈራ በፍጥነት እየሮጠች ከአጥሩ ላይ ትዘላለች። ከሱ ጋር ፈረሱ ላይ ትቀመጣለች። ዘፈራ ወደ ኋላ ዞራ የአባቷን አስክሬን በሐዘን ትመለከታለች። እንደ አጋጣሚ ሆኖ በአይኗ ላይ የተገደለውን አባቷን ያየችበት የመጨረሻ ጊዜ ይህ ነበር። ከዚህ ነገር በኋላ 11 ዓመታት ያልፋሉ። እንግሊዞችን ልብስ እየለበሱ ከነሱ ጋር አብረው የሚሰሩና በዚህ መንገድ በሚያልፉ ማንኛውም የንግድ ተሳፋሪዎች ላይ ቀረጥ የሚወስዱ ህንዶችን እንመለከታለን። በታሪክ ውስጥ አዲስ ጀግና እስኪመጣ ድረስ ስሙም መላህ ፈረንጂ ይባላል። ይህ መላህ ደግሞ ለብቻው ሌላ ታሪክ ነበር። ህንዶችን በዚህ መልኩ ማታለል ይችላል። የንግድ ተሳፋሪዎቹ በሙሉ ያለምንም ገንዘብ እንዲያልፉ ያደርጋል። ስለዚህ የተሳፋሪዎቹ መሪ በእሱ ይደነቅና አብረህና ይለዋል። በእርግጥም አብሯቸው ይሄዳል፣ ደስተኛም ይሆናል። መላህ ለሰዎቹ እንዲዝናኑ ሙዚቃ ለመጫወት ይወስናል። በመሳሪያውም ይጫወትለታል። በዚያን ጊዜ የመንገድ ላይ ዘራፊዎች እንደደረሱ እንመለከታለን። መሰረቱ ግን መላህ አብሯቸው የመጣው ይህን ተሳፋሪ በወጥመድ ውስጥ ለመጣል ነበር። ለደረሱት ጓደኞቹ ምልክት ይሰጣል። ተሳፋሪዎቹም በሙሉ ይዘርፋሉ። ቦሪም እንደተስማሙት ገንዘቡን ይሰጠዋል። እሱ ተሳፋሪዎቹን ያመጣል፣ ሰዎቹ ይዘርፋሉ። መላህ ደግሞ ድርሻውን ብቻ ይወስዳል ማለት ነው። ነገር ግን እየተመላለሱ ሳለ እንግሊዞች ወጥተው ያስቆማቸዋል። መላህ ደግሞ ከእንግሊዙ አዛዥ ገንዘብ ለመውሰድ ሲል
በእነሱ ላይ ጠቆመው እሱ ሆኖ ይወጣል። መላህ በሁለቱም በኩል እየተጠቃለለ እጆቹን እያወዛወዘም ይናገራል። ማንኛውም ጥቅም ባለበት ቦታ ሁሉ እሱ አለበት። ለሱ አንደኛው ነገር ገንዘብ ነው። ለእንግሊዙ አዛዥ ኪሽኔፍ እኔ ልሂድ ይለዋል። አዛዡም አንተ 100 የመንገድ ዘራፊዎችን አምጥተሃል፣ እነዚህ ደግሞ 100 ሩፒ ያደርጋሉ ይለዋል። መላህም እንዴት ጌታዬ? እነሱ እኮ በማንኛውም ቦታ 200 ሩፒ ናቸው ይላል። ያኛው ግን አይ 100 ናቸው፣ ይሄ የመጨረሻ ቃሌ ነው ይለዋል። መላህ ፊቱን አክሩፎ ድምጹን እያለሰለሰ እንዴት ይሆናል? እኔ እኮ አያቴን ለመቅበር ገንዘብ እንድትሰጠኝ ብዬ ነው የረዳው እያለ ያለቅሳል። አዛዡም ያዝንለትና ተጨማሪ ገንዘብ ይሰጠዋል። አጭበርባሪያችን ገንዘቡን ይዞ በሱ ላይ መሳክ ከቻለ በኋላ ይሄዳል። በሱ ፊት የሚወድቅ ማንም የለም፣ እሱም ማያታልለው ሰውም የለም። በሌላ በኩል ደግሞ በአንድ መርከብ ላይ ትልቅ ሐውልት ወደሚፈልጉ ሰዎች እንሄዳለን። ሐውልቱ በጣም አስደናቂ ሆኖ ይወጣል፣ ምክንያቱም የወታደሮች ነበር። በራሳቸው ላይ ደግሞ መሪያቸው አዛድ አለ። ነገር ግን ይህ ሐውልት አልነበረም። የመጣች ያለችው መርከብ ለማታለል የሚጠቀሙበት ዘዴ ነበር። ምክንያቱም መርከቧ የእንግሊዞች ነበረች። ውሃውም መልካቸውን አሳይቷል። በዚያን ጊዜ ትልቅ የሆነችውን ጀግናችንን ዘፈራን እናያታለን። በእንግሊዞች መርከብ ላይ ቀስት ተኩሳለች። አዛድም ማጥቃት ይጀምራል። ወደ መርከቡም ይገባል። እዚህ ላይ ውጊያው ይጀምራል። ዘፈራ ከገመድ ላይ ተንጠልጥላ ወደ መርከቡ ወለል ላይ ትወርዳለች። ከነሱም ውስጥ ትልቅ ክፍል ትገላለች። ወታደሮቹ በሙሉም መርከቧን ለራሳቸው ለመውሰድ ማጥቃት ይጀምራሉ። በእርግጥም በመጨረሻ ሊቆጣጠረው ችለዋል። አዛድ በእንግሊዞች ላይ ለመተኮስ መድፎችን መጠቀም ይጀምራል። ግንባቸውንም ያፈርሳል። ይህንን ያወቀው ሱልጣን ራም ነበር። እሱም አዛድ ረብሻ በመፍጠሩና ክላይቭን እንዲሁም ሰዎችን በማስጨነቁ ተበሳጭቷል። ራም እባክህ መሳሪያዎችን ብቻ ስጠኝ፣ እኔ ጨርሰዋለሁ ይለዋል። ያኛው የሚፈልገውን መሳሪያ ሊሰጠው ይስማማል። ነገር ግን ረዳቱ ተጠንቀቅ፣ በራም አትመን፣ እኛ ላይ አዛድን የሚጠላ ይመስላል እንጂ በእውነቱ መሳሪያዎችን ወስዶ ለሱ ይሰጠዋል ይለዋል። ክላይቭም ታዲያ ምን ላርግ፣ እንዲህ ልጣለው ይለዋል። ረዳቱም ከሱ ውጪ ሌላ የለም፣ እሱም ልጁ መላህ ነው። ስለዚህ የልጅ ሙሉ ሀገሩን መጣል ይችላል ይለዋል። መላህንም በፍቅረኛው ሲሪያ ቁም ሳጥን ውስጥ እናየዋለን። እሷም በየጊዜው ስለሚጠፋ እየተጣላችሁ ነው። እሱም አያቴ ሞታብኝ እየቀበርኳት ነበር ይላታል። እሷም ያሳዝናል፣ ለመሆኑ ይህች አያት በየሰኞና በየሮቡ ነው እንዴ የምትሞተው? አያቴ ሞተች ስትል ይህ ለአራተኛ ጊዜ እኮ ነው፣ ምን አይነት ታሪክ ነው ትለዋለች። እሱም አረ በፊት እንደዚህ ብዬሻለሁ እንዴ? አሃ ታዲያ እውነት ነው፣ ምክንያቱም ልክ አያቴን ስለምትመስል በመካከላቸው እምታታለሁ ይላል። ነገሩን ያሳልፈዋል። በጣም እንደሚወዳትም ያስታውቃል። ነገር ግን ሲሪያ መስታወት ፊት ቆማ ሜካፓን እየተስተካከለች አሁን ለእንግሊዞች ወጥታ መደነስ ስላለባት ጊዜ የላትም። በእርግጥም ለመደነስ ትወጣለች። እሱም የእንግሊዞችን ልብስ ለብሶ ተደብቆ አብሯት ለመደነስ ይሄዳል። ነገር ግን በየቀኑ በመጥፋቱ ምክንያት ልትቀበለው ትፈልጋለች። ዊጉንም ታወልቋለች። በዚያን ጊዜ እንግሊዞች ህንዳዊ መሆኑን ያውቃሉ። ባሉም ደርሶ እስኪ ይዘው ድረስ ሊመቱት ይፈልጉ ነበር። ባሎ መላህን በሰንሰለት አስሮ ወንበር ላይ ያስቀምጠዋል። ባሎ አንተ እንግሊዝ እየመሰልክ በ200 ወታደሮች መሃል ትቀልዳለህ ይለዋል። መላህም ለወንድምህ መላህ በማንኛውም ነገር ውስጥ መቅለጥ ቀላል ነው ይለዋል። ባሎም ስለዚህ በአንድ አስፈላጊ ጉዳይ ላይ ፈልጋለሁ፣ የመንገድ ዘራፊዎችን በመያዝ ስለረዳህን አሁን ደግሞ በጣም አስፈላጊ የሆነውን ሰው በመያዝ እንድትረዳን እንፈልጋለን፣ እሱም አዛድ ነው ይለዋል። መላ ስሙን ሲሰማ ይደነግጣል፣ ምክንያቱም እሱ የአማጽያኑ መሪ ነው። ልክ እንደ መንገድ ዘራፊዎች እሱን መጣል በፍጹም ቀላል አልነበረም። ባሎ የፈለከውን ሰጠሃለሁ ይለዋል። በዚያን ጊዜ በ10,000 ሩፒ እንዲሁም ቤትና ትልቅ መሬት ለማግኘት ይስማማል። ብቻውን እንዳልሆነና ሳኒ የሚባል ሌላ ሰው ከሱ ጋር እንዳለም ያውቃሉ። ሳኒን በእስር ቤት ውስጥ እናየዋለን። አንድ ነገር እንደሚፈጠርም ይሰማዋል። መላህ እስኪደርስ ድረስ የእስር ቤቱ ሰዎች በሙሉ እንግሊዞች እጅ ስለጣላቸው ይጠሉታል። ከልጅነት ጀምሮ ወዳጁ ወደ ነበረውና አሳልፎ ሰጥቶ እስር ቤት ካስገባው እጮኛውንም ከቀማው ከሳኒ ጋር ይሄዳል። መላህም አንተ እኮ ታውቃለህ፣ ማጭበርበር በደሜ ውስጥ ይፈሳል። ይህ ከአቅሜ በላይ ነው ወላሂ። ግን የድሮውን ተው፣ እኔ ወደ አንተ የመጣሁት በአዲስ ነገር ነው። ከዚህ የምትወጣበት በቤተ መንግስት የምትኖርበትና ገንዘብ የምታገኝበት ተልኮ እፈልግልሃለሁ ይለዋል። ሳኒም ምንድነው ተልኮ? በፍጥነት ንገረኝ ይላል። አዛድን በእንግሊዞች እጅ እንሰጠዋለን። ሳኒም አሃ ይሄም አይሆንም፣
እኔ በህይወት እያለው ልትገለኝ ትፈልጋለህ? እኔ በገዛ እግሬ እንዴት ወደ ሞት ሄዳለሁ? ይለዋል። መላ የሳኒን ትከሻ ይዞ እያባበለው ለተልኮ እንዲዘጋጁም ከእስር ቤት ይወጣል። ከእንግሊዞች ጋር ባለው የወይን በርሜል ውስጥ ተደብቀው ማምለጥ ይችላሉ በባህር መሃል ለመሆን። በዚያም አዛድን ያገኙታል። ነገር ግን ከዚህ መጋረጃ ጀርባ አንድ የተለየ ድምጽ ይሰማሉ። ጥቂት የታሰሩ ህንዶችንና ከነሱ ጋር ሊሞት ያለ አንድ ህፃን ልጅ ያገኛሉ። መላ እንዲጠጣ ውሃ ይሰጠዋል። ነገር ግን አንድ እንግሊዛዊ ወታደር ያያቸውና ሁለቱንም ይይዛቸዋል። በውሃ ውስጥ ሊጥሏቸው ይዘጋጃሉ። መላ እጆቹ ወደ ላይ አንስቶ ወታደሩን ለመማጸን ይሞክራል። ምንም እንኳን መላ ከመሪው ባሎ ጋር ተነጋገር፣ እኔ እሱ ሰው ነኝ ወላሂ እያለ ቢጮህም ምንም ጥቅም አልነበረውም። ሊሰምጡ ባሉበት ቅጽበት ከአዛድ መድፎች የመጣ ምት የመርከቧን ሸራ ይሰብረዋል። በእነሱ ላይ ለመጨረስ የእንግሊዞች መርከብ ላይ መተኮሱን ይቀጥላል። በደንብ አስቡበት የነበረው ውጊያ ይጀምራል። እሱና ወታደሮቹ ወደ መርከቡም ይወርዳሉ። በእነሱ ላይም ግድያ ይጀምራሉ። በዚያች ቅጽበት መላ ይመለከተዋል። ምንም እንኳን እሱን እየፈለገው ቢሆንም እሱ ራሱ በገዛ እግሩ መጣለት። ስለዚህ የእሱን እምነት ለማግኘት አንድ ሀሳብ ይመጣለታል። መላ ሰይፉን መዞ በእንግሊዝ ወታደሮች ላይ በኃይል መወርወር ይጀምራል። እንዲሁም እውነተኛ ህንዳዊ መሆኑን ለማሳየት አዛድን ይከላከላል። በዚህ ውጊያ ላይ ከጎኑ ይቆማል። በዚያን ጊዜም ውባን ዘፈራን ያያታል። በሰዎቹ ላይ ግድያ ለመፈጸም እየወረደች ውበቷና ጥንካሬዋ ያስደንቀዋል። ከተልኮ ውስጥ የሚረዳቸው ሶስተኛቸው ሆኖ ከሷና ከመሪው ጋር ይቆማል። በዚያች ቅጽበት አንድ እንግሊዛዊ ወታደር መሳሪያውን ያወጣና ገና በእነሱ ላይ ሊተኩስ ሲል መላ ይመለከተዋል። ሮጦ ለማምለጥ ይሞክራል። ነገር ግን ከአንድ ብረት ጋር ይጋጫል። ወደ ኋላውም ይመለሳል። ጥይቱ ሲተኮስ መላ በደረቱ ተቀብሎት መሬት ላይ ይወድቃል። በዚያን ጊዜም በዘፈራ ምትክ እሱ ጥይቱን ይመታዋል። ቆስሎም ይወድቃል። እሷ ግን በእንግሊዛዊ ወታደር ላይ እርምጃ ወስዳ ትገለዋለች። ነገር ግን ለእሷ ሲል ህይወቱን አሳልፎ የሰጠ መስሏት በመላ በጣም ትደሰታለች። መላ ከታካሚዎች አልጋ ላይ ተኝቶ ቀስ እያለ አይኖቹን ይከፍታል። ለ4 ቀናት ያክል ከቆየበት ራስ መሳት ይነቃል። ጓደኛውም እንዲህ ይለዋል፣ እኔ እኮ አንተ ሀገር ወዳድ ጀግና እናም እንግሊዞቹን የምጠላ እንደሆንክ ስነግራቸው ነበር። ምክንያቱም አሁን ማንም ሊደርስበት ወደማይችለው ወደ አዛድ መደበቂያ ገብተናል። ማንም ሊደርስበት የማይችለው ይህንን መደበቂያ ለማየትም ወደ ውጭ ይወጣል። መደበቂያው በዋሻ ውስጥ ያለና መልክዓ ምድሩ በጣም የሚያምር ነው። ነገር ግን ደስ የማይለው ነገር አዛድ በመካከላቸው ያለን አንድ ከዳተኛ ለመግደል ሲጠባበቅ ያገኘዋል። ከዳተኛው እንዲምራውና ልክ እንደ ልጁ እንዲያየው ይማጸነዋል። አዛድ ግን እነዚያ ሶስቱ ሞቱ፣ ለሞታቸው ምክንያት አንተ ነህ፣ ከክላይቭ ጋር ስለተባረርክ ራስን ስለሸጥክና ስለከዳኝ ይለዋል። አዛድ ሰይፉን በኃይል ሰንዝሮ በአንድ ምት ከዳተኛውን ይገለዋል። ይህ እንግዲህ መላ ከመጀመሪያው ቀን ጀምሮ ያወቃት የከዳተኛ ቅጣት ናት። ነገሩ ቢጋለጥ የእሱ ዕጣ ፈንታ ምን ሊሆን እንደሚችል አሁን አወቀ። አዛድ ያየዋል። አንዱን ህይወቱን ስላደነለትም ያመሰግነዋል። ስሙንና የመንደሩን ቦታም ይረዳል። ወደ ቤቱ እንዲመለስም የገንዘብ ሽልማት ይሰጠዋል። ነገር ግን መላ ሰይፉን መዞ በአዛድ እግር ስር ይንበረከካል። መላ ፊቱን አሳዝኖ እጆቹን እየለመነ ከሱ ጋር እንዲያቆየው ይማጸነዋል። ምክንያቱም የባርነት ውርደት ሰልችቶታል። መጨረሻውም በእንግሊዞች እጅ እንደሚሆን ስላወቀ ከአማጽያኑ ጋር መሆን እፈልጋለሁ ይላል። አዛድም እሺ አንተ ጀግና እንደሆንክ ያስታውቃል፣ ይህንን ሰይፍ እስኪ ውሰድ ይለዋል። ከእንግዲህ ራስን ከኛ እንደ አንዱ ቁጠር። መላ ሰይፉን ይዞ በውስጡ በተንኮል ፈገግ ይላል። ከነሱም አንዱ እንዲሆን አሳመነው። በሌሊት ዘፈራ ሁልጊዜ ከማይለያት ቅዠት ትነቃለች። እሱም የቤተሰቦቿ ሞት ነው። በጣም ፈርታ ሳለ ድሮ የአባቷ ጥበቃ የነበረውና አሁን እንደ አባቷ የምታየው አዛድ ይመጣል። አዛድ የዘፈራን ራስ እየዳበሰ ያረጋጋታል። እሱም አባትሽ እንዳዘዘኝ ሙሉ ህይወቴን አንቺን በመጠበቅ እኖራለሁ ይላታል። በነጋታው መላ ድንበሩን ለማወቅ ቦታውን ሲቃኝ እንመለከታለን። በዚያን ጊዜ በዘፈራ ወጥመዶች ውስጥ ይወድቃል። እሷም እኔ ባንተ ላይ ምንም እምነት የለኝም ትለዋለች። እሱ ግን እኔ ግን ባንቺ ይተማመናለሁ ይላታል። ሊያታላት ስልጣን ፈልጎ ወደ እሷ ለመቅረብ ይሞክራል። እሱ ለመፈርጠጥና ህይወቱን ለማዳን ሲል የተፈጠረ አጋጣሚ እንጂ ህይወቷን ያዳነ መስሎት ነበር። እሱ ደግሞ በእድሜው በጣም ከባድ የሆኑ ልምምዶችን ወደሚያደርገው ወደ አዛድ ይሄዳል። አዛድ ትላልቅ ድንጋዮችን እያነሳ በላቡ ተጠምቆ ይለማመዳል። ውጊያዎቹን መቀጠል እንዲችል ግን ምንም እንኳን እድሜው ቢገፋም ይህንን ያደርጋል። መላህም ስለዚህ ስለሚያደርገው ነገር ሊያናግረው ይጀምራል። አዛድ ልጄ ሆይ ህይወት እድል የምትሰጠህ አንድ ጊዜ ብቻ ነው። ወይ እንደ ወንድ ትኖራለህ ወይ እንደ ፈሪ ትሞታለህ
እኔ ደግሞ ልክ እንዳንተ ወንድ መኖርና ከባርነት ነፃ መውጣትን የምትፈልግ ይመስለኛል ይለዋል። መላ አንገቱን ደፍቶ በሐሳቡ ይዋጣል። ይህ ነገር በጓደኛችን ላይ ትልቅ ተጽዕኖን ያሳድራል፣ ምክንያቱም ሊከዳው አስቦ ነበርና። አሁን ግን ሂሳቡን በድጋሚ ያሰላል። ሊያስተምረውና ቀኝ እጁ ሊያደርገው አብሮት በልምምዱ ላይ ይሳተፋል። አዛድና መላ በፈረስ ላይ ሆነው መላ ወደማያውቀው ቦታ በሚስጥር ይጓዛሉ። መላህም ወዴት እየሄዱ እንደሆነ ይጠይቃል። አዛድም ራም የሚባል መሪ ያለባት ከተማ እንዳለች ያሳውቀዋል። እሱም በድብቅ በመሳሪያ ይረዳናል፣ ማንም ግን አያውቅም። ራሳቸውንም ደብቀው ወደ ግዛቱ ይገባሉ። መላህ ከአንድ ሰው ላይ ውሃ እየጠጣ ሳለ የጫማውን አወቃቀር ያስተውላል። መላህ የሰውየውን ትከሻ ይዞም ፊቱን ወደ እሱ ያዞረዋል። ባሎ መሆኑንም ያውቃል። ባሎም እኔ ወደዚህ የመጣሁት በራም ላይ እምነት ስለሌለኝ እሱን ለመሰለል ነው። ለመሆኑ አንተ አዛድን አገኘኸው ወይስ ገና ነህ? ይለዋል። መላ በለሆሳስ ያስባል። ከዚያም በክፋት ፈገግ ይላል። ጓደኛውን ሊከዳ ይወስናል። እንዲህም ይለዋል፣ ገና አገኘዋለሁ እንዴ? እሱ እኮ አሁን ከኔ ጋር ነው ያለው። ወደሱ መራሃለው፣ አንተም ትሄዳለህ፣ ከዚያም ትይዘዋለህ፣ እኔ ግን እወጣለሁ። ሁለቱም ይስማማሉ። ከዚያ በኋላ ወደ አዛድ ይሄዳል። እንግሊዞች እንደደረሱና እዚህ እንዳሉ ያሳውቀዋል። ራም ግን ሊያስቆማቸው እንደሚችል ያረጋግጥላቸዋል። በሰላም እንዲሆኑም በሩን ይዘጋባቸዋል። ራም ሰይፉን ይዞ ከእንግሊዞች ጋር ውጊያ ውስጥ ይገባል። መጨረሻውም በእነሱ እጅ በመገደል ያበቃል። የቀሩት ወታደሮች አዛድን ለመያዝ የእሱን ቡድን ያሳድዳሉ። አዛድ ቆም ብሎ መላህን በትኩረት ይመለከተዋል። ከዳተኛው መላህ መሆኑንም ይረዳል። በስንት ሸጥከኝ መላህ? ይለዋል። መላህም 10,000 ሩፒ ለአዛድ ህይወት በጣም ትንሽ ነው ነጭ አበባ ይላል። አዛድም ሊበቀለው ይወስናል። መሳሪያ የሌለውን ሰው መግደል ስለማይችል መሳሪያ ይሰጠዋል። ሁለቱም ውጊያ ውስጥ ይገባሉ። እንግሊዞች ሊያጠፋቸው እንደሚፈልጉ ያውቃሉ። መላህ ግን በቀሪ ህይወቱ በባርነት መኖር ለሱ ምንም እንደማይመስለው ያሳውቀዋል። ውጊያውን ከሱ ጋር ይቀጥላል። መላህ ሰይፉን እያሽከረከረ በአየር ላይ ይዘላል። ከተጠበቀው በተቃራኒ እውነተኛና ጠንካራ ፈረሰኛም ሆኖ ይወጣል። እንዲሁም በእንጨቱ ላይ ያሉትን የአዛድን ጥንካሬዎች መቋቋም ይችላል። እንጨቱ ሲሰበር አዛድ ተንሸራቶ ወደ እሳቱ ሊወድቅ ሲል መላ ሐሳቡን ቀይሮ በመጨረሻው ቅስበት ባያድነው ኖሮ አዛድ ወደ እሳቱ ይወድቅ ነበር። መላህም ይህንን እንደ ፍቅር መግለጫ ቁጠረው፣ እኔ እንድጠፋ ፍቀድልኝ፣ አንተም በፍጥነት ጥፋ ይለዋል። አዛድ ግን ወንድሞቻችን ከመሞታቸው በፊት ልንደርስላቸው ይገባል ይላል። ከትንሽነቷ ጀምሮ ጥበቃዋ ስለነበር ስለ ዘፈራ አደራ ይሏል። የንጉስ ሚርዛን ክታብንም ይሰጠዋል። ልጁን እንዲጠብቅለት የተሰጠችው ክታብ ዛሬ ወደ ጓደኛችን እጅ ትተላለፋለች። አሁን የዘፈራ ጥበቃ በሱ ላይ ሆነ። አዛድ ወደ መርከቡ ጫፍ እየተራመደ ይሄዳል። ሌላኛው ጀግናችን ራሱ ወደ ውጊያው ለመውጣትና በእነሱ ላይ የሚተኩሰው መርከብ ለማስቆም ይዘጋጃል። አዛድ በትንሽ ጀልባ ላይ ሆኖ ወደ እንግሊዞች መርከብ ይጓዛል። በሰዎቹ ላይ ያለውን ጥቃት ለማስቆም ብቻውን ልክ እንደ ማጥፋት እርምጃ ወደ ሆነ ተልዕኮ ይወርዳል። ዘፈራ በጦር ሜዳው መሃል በጠላቶች ተከባ ትዋጋለች። ወታደሮቹ በሙሉ በእሷ ላይ ስለሚተኩሱ ዘፈራ ትቆስላለች። ጨካኙ መላህ እስኪደርስ ድረስ ማለት ነው። በእነሱ ላይ ይተኩሳል። ለሁለተኛ ጊዜም ያድናታል። ነገር ግን በዚህ ጊዜ ፈልጎ ነበር ያዳናት። ለማምለጥ በፈረሱ ላይ ይወስዳታል። በዚያን ጊዜም እስከ ሞት ድረስ አላውልቃትም ብሎ የነገራትን የአዛድን ክታብ ታያለች። ወደ ኋላ ስትመለከት እሱ የሚነድ መርከብ ላይ ሆኖ እንግሊዞችን ለማስቆም ራሱን መስዋዕት ሲያደርግ ታየዋለች። የአዛድ መርከብ የእንግሊዞችን መርከብ ገጭታ በከፍተኛ ትፈነዳለች። አሁን እሷን የመጠበቅ ተልዕኮ በመላህ እጅ ላይ ወደቀ። አዛድም ይሞታል። የሚቀጥለውን ክፍል በቶሎ የምናደርሳችሁ ይሆናል። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር ማድረግ እንዳትረሱ። እንዲሁም ደግሞ ሰብስክራይብ ስታደርጉ የደውል ምልክቷን መጫን እንዳትዘነጉ። እስከዛ ድረስ ሰላም።